አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ውድ እህቶቼ እንዴት ናችሁ? አለሁ እኔ አልሐምዱሊላህ። እስኪ ዛሬ አዲስ ነገር ላስተላልፍ አጥር ያለች መልእክት ማለት ነው ለውድ እህቶቼ። ሰሞኑን በዓል እየተባለ ነው። ኢየሱስ ተሰቅሏል። ኢየሱስ ተሰቅሏል። ጌታችን ተሰቅሏል። ለእኛ ሲል ለእኛ ኃጢአት ሲል ለእኛ ሞቶልን፣ ለእኛ ተገረፈልን፣ ለእኛ ተቀጠቀጠልን እያሉ ከዛ ቪዲዮ በሚሰሩ ጊዜ የሚለቁት አድናቂ ነን ተወዳጅ ነን የምትሉ የእነሱ አድናቂ ወዘተ የመሳሰሉትን የምትሉ እህቶች ማለት ነው። ነገ አላህ ፊት ትጠየቁበታላችሁ። እነሱ ቪዲዮ በለቀቁ ጊዜ እናንተ ላይክ ታደርግላችሁ እንኳን አደረሳችሁ ምናምን ይላሉ አይደል? እዛ ጊዜ እናንተ ላይክ ሼር ታደርጋላችሁ፣ ትጠየቁበታላችሁ። አንዲትም ነገር የውመል ቂያማ ሳትጠየቂ ሳትመረመሪ ስለፋሽ አታልፊ። ምን ልፋትያትም። ስለዚህ ላይክ ሼር በምታረጉበት ነገር ጊዜ እንጠቀቅ። ላይክ የምናደርገው ምንድን ነው? አስተማሪ ነው ወይስ ምንድን ነው? ላይክ የምናደርገው የቱ ነው? የምናበረታታው እነማንን ነው? ስለዚህ ለምን ሙስሊም ቻናሎችን የወንድሞችን ስንት ትምህርት ሰውን ከማምለት ነፃ እንዲወጡ የሚለቀቁ ንጽጽራዊ ትምህርቶች ሆነ የመሳሰሉትን የኡስታዞችን የመሻይኮችን ሸር ላይክ እንደማድረግ የእነሱን እያበረታታችሁ የእነሱ ደጋፊ ነን እነሱ እንትነን እያላችሁ ላይክ ሸር የምታረጉ እህቶች አላህን ፍሩ። አላህ ነገ ትጠየቁበታለን። ከራምን ካቲብን አሉ ምርጥ የአላህ ባሪያ የሆኑት መላእክቶች አሉ። ምንም እንደምሰምን ልብ የማይሏቸው ማለት ነው። የዛ ጊዜ ኢቅራ ኪታቢክ ከፋ ቢላሂ ትበያለሽ። አንብቢ ኪታብሽን። ኪታብሽ ምንድን ነው? ያንቺ የሰራሽው ያስቀመጥሽው ነገ አላህ ፊት የምታነቢው ምንድን ነው? እስኪ ራሳችን እንፈትሽ። ኦኬ፣ ወደ ዛሬው ፖይንት ስመጣ ኢየሱስ ተሰቀለ በሚለው ላይ ላይክ ሼር። እውነት ተሰቅሏል እንዴ? አልተሰቀለም። እኛ ሙስሊሞች ተሰቅሏል ብለን አናምንም። ኢየሱስ ዓለይሂ ሰላም የተከበረ ነቢይ ነው። አላህ የላከው ሁሉንም ነቢያቶች እንደላከው የተላከ ነው። ነቢዩ ኢሳ ዓለይሂ ሰላም ለየት የሚያደርገው እኛ በእስልምናችን 4 አይነት አፈጣጠር አለ። የሰው ልጅ በ4 አይነት አፈጣጠር ተፈጥሯል። አንደኛው አደም ከአፈር ያለ አባትም ያለ እናትም ከአፈር ተፈጥሯል። ሁለተኛ ከአዳም ማናት ሐዋ ከአደም አጥንት ተጎና አጥንት። ሶስተኛው ደግሞ አዳምና አደም ከወንድና ከሴት እኛ ተገኝተናል ማለት ነው። ከዛም የአዳም ምሳሌ ማለትም የሐዋ ምሳሌ ኢሳ ዓለይሂ ሰላም ሐዋ ያለባት ተፈጥራ ነበረ። ኢሳ ዓለይሂ ሰላም ደግሞ ያለ አባት ተፈጠረ ማለት ነው። አላህ ስብሓነሁ ወተዓላ ዐዚዙን ሐኪም ነው። አሸናፊ ጥበበኛ የሆነ ጌታ ነው። በጥበቡ ነው መደመም ያለብን እንጂ ኢሳ ዓለይሂ ሰላም አምላክ ነው ለየት ያለ ፍጡር ነው ለየት ያለ አትበሉ ወገኖች። አንብቡ፣ ባይብላችሁን አንብቡ። ባይልምን ዛሬ እንዴት በአሁኑ ሰዓት ገባችሁ አይደል? በአሁኑ ሰዓት የማንበብ ችሎታ ሁሉም ነገር መጠየቅ አለ፣ ማንበብ አለ። ስትጠየቁ መምህሮቻችሁ ቄሶቻችሁ ምስጢር ነው የሚሏችሁ። ይህ ምስጢር ነው፣ ሃይማኖት ላይ ምስጢር ነው የሚባል ነገር የለም። አያሞኟችሁ። እንዲህ ህፃን ልጅ ከረሜላ ገዝቼ እመጣለሁ ረሳሁት እንደሚባለው አትሞኙ። ኢየሱስ አምላክ አይደለም። ኢየሱስ አምላክስ እንዴት እንደው አሚሯችሁ ምን ያህል እኔ ቢዘጋ ነው ይቅርታ ለንግግሬ እና እንዴት እዚህ ዘገር ማለት አምላክ ተሰቀለልን ለእኛ ብሎ መጥቶ ተዋረደልን ተቀጠቀጠልን ስትሉ ለእኛ ኃጢአት ብሎ ምን ኃጢአት ሰርተሻል? ገባችሁ አይደል? ምን ኃጢአት ሰርታችኋል? ኃጢአት ውርስ ከተባለ አዳም የበላው ቅጠል ነው። አዳምና ሐዋ የበሉት ምንድነው? ቅጠል ነው። እኛ እንግዲያውስ ውርስ ቢሆን ቅጠል በይሌዎች ነበር የምንሆን እንጂ ዝሙት የመሳሰሉ ወንጀሎችን የምንሰራ ፍጡራን አንሆንም ነበር ማለት ነው። ውርስ ቢሆን ነገር ውርስ የለም። ሁሉም የሰራውን ስራ ነው የሚተሳሰበው እንጂ ውርስ የሚባል ስራ የለም በእስልምናችንም። እንደገና ደግሞ ኢየሱስ ዓለይሂ ሰላም የተከበረ ነብይ ነው። አልተሰቀለም፣ አልተገደለም። እኛ ሙስሊም እህቶችን ማስተላለፍ እናንተ አትታበረቷቸው።
ሃይማኖቶች እውነት ይመስላችኋል? ገባችሁ አይደል? አይደለም። አታበረታቱ። ተሰቀለ ስትሉ ላይክ ሸር አታደርጉ። ለምን አልተሰቀለም ብለን የምናስተላልፈውን የሚያስተላልፉትን ኡስታዞች መሻይኮችን ላይክ ሸር አድርጉላቸው። ይወቁ፣ ይማሩ። እንዴት አልተሰቀለም? ኢየሱስ ዓለይሂ ሰላም የተላከን ማንኛቸውም ነብያቶችን አላህ ይልካቸዋል። አላህ ነጻ ያወጣቸዋል። አላህ ስብሓነሁ ወተዓላ በሱረቱን ኒሳ ላይ ምን አልሰቀሉትም አልገደሉትም ይላል። ስለዚህ من وقولهم إن قتلناه المسيح ابن مريم رسول الله وما قتله وما سلبه ولكن شبه لهم ይላል። ሰቀልነዋል አላህ ስብሓነሁ ወተዓላ እነዚያ በመራቸው ተረግመዋል። ስለዚህ አልተሰቀለም፣ አልተገደለም። ሁለተኛው ሰማይ ላይ ይገኛል ኢሳ ዓለይሂ ሰላም። ስለዚህ የተከበረ ነብይ ነው። ማነው ወገኖቻችን ደግሞ አንብቡ፣ ባይብላችሁን አንብቡት። ባይብል አምላክ ነው አይልም ኢየሱስ ክርስቶስ። እኔ ከአምላኬ ሰምቼ እንጂ የምናገረው ከራሴ አንዳችን ነገር አለልም። ወደ አባቴና ወደ አምላኬ ወደ አምላካችሁ እንዴ! ምንም እኮ ኢየሱስ ጌታ አምላክ ነኝ ያለበት አይገኝም። ስለዚህ ዝም ብለ አምላክ ነኝ ብሎ ሞተ ትላላችሁ። እንዴት እንደው ስታስቡት የሞተ ጊዜ እንዴት ሆነ ምድር ሰማይና ምድር እንዴ ማን ጠበቀው? እንዴ ሎጂካን በሆነው ነገር እኮ ራሱ እንትን ትላላችሁ ወገኖቻችን። አልተሰቀለም ኢየሱስ። ሙስሊሞች ምን ለማለት ፈልጌ ነው? ላይክ ሸር አታድርጉ። ተሰቀለ እያሉ እንኳን አደረሳችሁ ምናምን የምትሉ አላህን ፍሩ። ይቺ ዱንያ ናት። ዱንያ ኢላ መታዕ ጉሩር ናት። መቼ እንደምንሞት መቼ ምን ሰርተሽ እልቅ ማሰብ ያለብሽ ለዛኛው አኼራችን ምን ሰርተናል። እዛ ስቀሰቀስ እንዴት ነው ጀሃነም ስትባል 3 ቪዲዮ ሲሆንላችሁ ቀላል ይመስላል። እራሱ ተወዲ ዱንያ ላይ ቀብር ጥያቄ አለ። ያንን እናውቃለን። እውነት እስልምናችን እናውቃለን። በተለይ ሙስሊም እህቶች ናቸው። እንዲህ የማይረባ ቦታ ላይ ከምትውሉ ጥሩ ትምህርታችሁን ቁርአናችሁን ቅሩ። ማለት የማይፈልግ ቦታ ላይ አትሁኑ። አንብቡ፣ ተረዱ። ስለዚህ ወገኖች ደግሞ አንብቡ፣ ስራ አትፍቱ። ህይወት ነው። ህይወት እኮ ነው። ህይወት እኮ ነው። ነገ የምትሞት። ምክንያቱም አላህ ሱብሓነሁ ወተዓላ በሱረቱን ነህል ላይ ይሁን አላሁ አዕለም አስታውሰው መንቀጹን ምን ይላሉ? ምነው ሙስሊም በሆነ ኖሮ ይላሉ። ምኖቹ ካፊሮቹ ይመኛሉ። ጌታችን ሆይ ምነው ሙስሊም ሆነ ከማለታችሁ በፊት ምኞት እንትን ከሚል በፊት አሁኑ አንብቡ፣ እስልምናን ተቀበሉ። ኑ ቁል በላቸው የአህለል ኪታብ ተዓለሙ ከሊመተን ሰዋ በይነና ወበይነኩም አላ ናዕቡዱ ኢላላህ። እናንተ የመጽሐፍ ባለቤቶች ሆይ ኑ አንድ የምታረገን ላይ እሷ ምንድናት? አንድ የምታረገን ለኢላሃ ኢላላህ የተባለችው ከአላህ ውጭ ለኢላሃ ኢላላህ መስክሩ ነው። አይ እኛ አንመሰክርም እኛ አንፈልግም ካላችሁ ደግሞ እኛ ሙስሊም መሆናችንን መስክሩ በሏቸው ይላል ሱረቱል ኢምራን። ስለዚህ የውመል ቂያማ የትንሣኤው ቀን ከመምጣቱባችሁ በፊት መጸጸታችሁ በፊት ቃለ ረቢ እርጅዕኒ፣ ጌታዬ ሆይ መልሰኝ፣ አመለ ሳሊህ ማ ተረክቱ አመለ ሳሊህ ይላል። የለቀቁትን ማለት ያልሰራሁትን ስራ ሰርቼ ለምጣ ይላል ሱረት ሙእሚን ላይ ወደ 90 ምናምን አካባቢ ካላ። ይሄ ዝም ብሎ ወሬ ያለ ስንት ዓመት ኑሮሽ ዱንያ ላይ ተቀምጠሽ ያልሰራሽውን እስቲ ጌታዬ ሆይ መልሰኝና ለስራ ማለት ይሄ ዝም ብሎ ወሬ ነውና፣ ስለዚህ እንጠንቀቅ፣ እንማር፣ እናንብብ። አንብቡ። ይሄ የጨፈንና ጥላቻ ተረት አይ እስልምና እኮ ገዳይ ነው፣ እስልምና እንትን ነው የሚሏችሁን አትስሙ። አንብቡት። እስልምና ምንድን ነው? ኢስላም ማለት ምን ማለት ነው? ሙስሊም ምንድን ነው? አንብቡ። ስታነቡ እውነቱን ታገኛለች። ይሄ ተረት ቤተክርስቲያን ተረት የሚያወሩት አይደለም። ቤተክርስቲያኖች አውቀው እኮ እያወቁ እኮ እነሱ እኮ ያውቃሉ። ግን የዛ ጊዜ ጌታችን ሆይ ይላሉ። አላህ ሱብሓነሁ ወተዓላ ሲነግረን በተከበረው ቃሉ ላይ ምን ይላሉ? ጌታችን ሆይ እነዚህ ናቸው ያጣመሙን ከኛ አጥፍ ቅጣለን ይላሉ ይላል። ስለዚህ
እንትን ማለት አለብን እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ